ሰላም ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁ? ዮኒ ነኝ። ሰሞኑን እንግዲህ በጣም ብዙ የተጠመድንበት በጣም ብዙ የተያዝንበት ኬዝ እንዳለ ታውቃላችሁ እና እናንተም ብዙ የተረበሻችሁበት ብዙ ግራ የተጋባችሁበት እና ብዙ አይነት አስደንጋጭ ሁኔታዎች ውስጥ እንደነበርን ያው በደንብ ታውቃላችሁ። እናንተም እዛ ውስጥ ነበራችሁና ያው ከኛ ጎን ከኛ አጠገብ ስለሆናችሁ ብዙ ነገር ታውቃላችሁ። በዛም እንግዲህ ያው ብዙ አይነት ውዝግቦች ቢከሰቱም ብዙ ነገሮችን መፍትሄ እየሰጠን አልፈናል። ያው ትላንትና እንግዲህ በትርታ ሚዲያ ላይ የተለቀቀውን አይታችሁታል። እንግዲህ ያው ሳሚንም እንዲሁም የተሙንም እናት ለማዋራት ያው ግዴታ ስለነበረ አዋርቻቸው ነበርና ያገኘሁትንም ምላሽ በደንብ ተመልክታችሁታል ብዬ አስባለሁ። እንዲሁም ደግሞ ያልተመለከታችሁትም ካላችሁ ሄዳችሁ እንድታዩት እንግዲህ ጋብዛለሁ ማለት ነው። ትንሽ አወዛጋቢ ነገር ስለነበረ ከነሱ ጋር ቆይታ ማድረግ ነበረብኝና ከነሱ ጋር ቆይታ አድርጌያለሁ። ሳሚም እንግዲህ ስራዬን አቆማለሁ እያለ የነበረበት ሁኔታ ስለነበረ ከሱም ጋር ደግሞ ቆይታ አድርጌ ያው የተፈጠረውን ነገር አይታችሁ ማለት ነው። እሱንም ማሳመን ችያለሁ። ቢያንስ በሱ ደስተኛ ሆኛለሁ ማለት ነው። ምክንያቱም ሳሚም በጣም ስሜታዊ ሆኖ ስለነበረ ከሳሚም ጋር ያው መግባባቶች ላይ ደርሰናል። ሳሚ ስራዬን አቆማለሁ እያለ ስለነበረ አሁን ላይ ምንም ምርጫ ስለሌለው ያው ከኔ ጎን መቆም አለበት፣ መረዳት አለብን። በአሁን ላይ አሁን ባለንበት ሁኔታ ከማንም በላይ እርዳታ የሚያስፈልገን ሰዓት ነው። እኔም ሳሚም እና እርስ በርስ ደግሞ ካልተረዳዳን እርስ በርስ አጠገብ ላጠገብ ካልቆምን እነዚህ ነገሮች ትንሽ መፍትሄ ለማግኘት አደጋች ይሆናሉ። ለዛ እኔና ሳሚ እንግዲህ በመነጋገር ይህንን ነገር ለመመርመር መፍትሄ አግኝተንለታል ማለት ነው። ትንሽ ደንግጬ ነበር። ያው ተሙም በአንዴ ስራ አቁሜያለሁ ሲል ሳሚም በዛ ንዴት ስራ አቁሜያለሁ ሲል ትንሽ ግራ ጋብቶኝና ድንጋጤ ውስጥ ነበርኩኝና አይዞ ከጎንነን እያላችሁ እናንተም ለሰጣችሁኝ ድጋፍ ከልብ ነው የማመሰግነው። በእውነት በጣም ብርታት ናችሁ እናንተ ለኛ በጣም ምን ልበላችሁ፣ በእውነት እኔ ቃል የለኝም። እንግዲህ ከልብ ነው የማመሰግናችሁ ስለምታደርጉልን ድጋፍ፣ ስለምታደርጉልን ጥሩ ማበረታቻዎች፣ እነዛን ኮሜንቶች እያነበብን በእነሱ ነው የምንበረታታው። ከልብ እናመሰግናችኋለን። ያው እኔና ሳሚ አሁን አንድ የወሰንነው ነገር እንዳለ እንግዲህ እናንተም አይታችሁታልና ያንን ነገር እንግዲህ አሁን በድብቅ እቺ ከበቡሽ የተባለችውን እንግዲህ ለመመርመርና ለመከታተል ወስነናል። ስለዚህ ምናልባት ከዚህ በኋላ በእንደዚህ አይነት ኬዞች ላንመጣ እንችላለን እዚህ ሚዲያ ላይ። የተሙንም ጉዳይ እንግዲህ የሆነ መፍትሄ ሊያደርሰን ለእናንተ እንደምንነግራችሁ ምንም ጥርጥር የለውም እና እነሱን ነገሮች እንግዲህ ውስጥ ለውስጥ የመረመርን ምንድን ነው መፍትሄውስ፣ ከጀርባስ ያለው ነገር ምንድን ነው የሚለውን ነገር ለማጣራት እንግዲህ ተገደናል ማለት ነው። ምክንያቱም እናንተም እያላችሁ ነበር፣ አብዛኞቻችሁ እንደኔው ነው ሀሳባችሁ የነበረውና ከጀርባ የሆነ ነገር ካሌለ በቀር ተሙ እንደዚህ አይነት ነገር ሊያደርግ አይችልም። የእናትየውንም ነገር እንግዲህ በጥልቅ ሊመረመር የሚገባው ነገር ስለሆነ አሁን ላይ ከተሙም ጋር ግጭት ውስጥ መግባት ስለሌለብን ይሄን ነገር ያው ይሄም አሁን የምለቀውን ቪዲዮ ማየቱ አይቀርም። ስለዚህ ያው እንግዲህ ምርመራዬን መቀጠል አይቀርም። እኔ መርማሪ ጋዜጠኛ ነኝ ተሙ፣ ታውቃለህ ያለውን ነገር እንዲህ ስትሆን እንዲህ በቀላሉ እኔና ሳሚ ዝም እንደማንል ታውቃለህ። ስለዚህ እናትህንም ቤተሰቦችን በሙሉ እንግዲህ ለመመርመር ተገደናል ማለት ነው። ምክንያቱም እስካሁንም አንተን አክብረን ነው እናትህንም ያው መታሰር የነበረባቸው ጊዜ ሁሉ አልፈን እንትን ብለናል እና አሁን ላይ ግን ምርመራውን እንከፍታለን። ከሳቸውም ጋር ያለውን ነገር ከጀርባ ምን እንዳለ ከበቡሽ ምን አስባ ነው የሚለውን ነገር እንግዲህ በጥልቀት ለመመርመር ተገደናል ማለት ነው። ስለዚህ እንግዲህ ውድ ተመልካቾቻችን ያው እናንተም ይገባችኋል፣ ነገሮች ትረዳላችሁ ብዬ አስባለሁ እያላችሁም ነበር እና ከጀርባ ያለው ነገር ሌላ ነገር ካልሆነ በቀር ተሙ እንደዚህ በቀላሉ እንደማያውቁም እናንተም ገብቷችኋልና እስቲ እያንዳንዱ ነገር በጥልቀት እየመረመርን የቱ ጋር ነው ችግሩ፣ የቱ ጋር ነው ክፍተቱ የሚለውን እንግዲህ ተሙን ካለበት አዘቅት ውስጥ ለማውጣት እንግዲህ እኔንም ሳሚም እንግዲህ ተባብረን ለመስራት ስለወሰንን ያው በውስጥ ያሉትን ነገሮች እንግዲህ እየመረመርን ምን እያልን መጨረሻው ላይ ስንደርስ እንግዲህ ለእናንተ የምናሳውቃችሁ ይሆናል ብለን ነው የምናስበው። በጣም ግራ ገብቶ ነበር፣ በጣም ጨንቆ ነበረ ማለት ተሙ እንደዛ ስራ ማቆሙን ስሰማ በጣም ነበር ግራ የገባኝ የነበረው። ከዚህ ቀደም የለቀኩትን ቪዲዮ እንግዲህ ተመልክታችሁታል። በጣም በግራ በመጋባት ውስጥ ሆኜ ነበረ ያን ነገር ሳውራ የነበረውና ምክንያቱም ሳሚም ደግሞ በዚህ በኩል ስራ አላቆም ነው ብሎ ነበረ። እሱንም ማሳምኛለሁ እንግዲህ በጣም ደስ ብሎኛል። ቢያንስ እሱን እንኳን ከንዴቱ ወጥቶ እዚህ ነገር ውስጥ እኔን ለማገዝ በመስማማቱ በጣም ደስ ብሎኛልና
ያው ነገ ከነገ ወዲያ ደግሞ ነገሮች ተሻሽለው ነገሮች ተስተካክለው ምን ስቅበት ቀን ቅርብ ይሆናል ብለን ነበር። አሁንም እንግዲህ ቅርብ ይሆናል ነው የምንለው። እስቲ ተስፋ ነው እንግዲህ ተስፋ ነው የሰው ልጅ የሚያኖረው። አሁንም በተስፋ እንግዲህ እነዚህ ነገሮች ከናንተ ጋር እንግዲህ ሆነን እየተጋገዝን እናስተካክለልን ብለን እናስባለን። ተሙ ተገኝቶ ስቀን ተጫውተን ከናንተ ጋር ደስተኛ ጊዜ እናሳልፋለን ብለን ነበረ። ያም ነገር ሊሆን አልቻለም። ምክንያቱም እንግዲህ የተሙ ቤተሰብ አላቅም በዚህ ሲባል በዛ በዛ ሲባል በዚህ ብዙ አይነት ችግር ያለበት ቤተሰብ ነው። እንግዲህ የተሙን እናት እኔ በጣም አሁን ላይ በተለይ ምንም ጥርጥር የለውም ጥያቄ ውስጥ እንደሚከት ያለው ነገር በሙሉ ማለት ነው። እናንተም ብዙ ነገር እያላችሁ ስለነበር ምክንያቱም እንግዲህ ከበቡሽ ሱዳን መሄዷን ራሱ ከሳቸው ነው የሰማነው። እንግዲህ ከማን እኔ በጣም ግራ እንዴት ነው ሊያውቁ የቻሉት? እኛ እንኳን ያ ሁሉ ምርመራ እንተሳነን። ስለዚህ ይሄ ከጀርባ ሌላ ሚስጥር አለው። በቃ ምንም ይሄ ጥርጥር የለውም። እንግዲህ ምን ልል እንደምችል አላቅም። ምክንያቱም በምንም ተአምር በምንም እንትን ሊደርሳቸው አይችልም እሳቸው ጋር እና ሱዳን መሄዳ እንግዲህ ክበቡሽ ሱዳን መሄዷን ራሱ የሰማነው ከተሙ እናት ነውና ስለዚህ ይሄ ነገር ከጀርባ በጣም ብዙ የሚመረመር በጣም ብዙ የሚጣራ ነገር እንዳለው ምንም ጥያቄ የለውም። ግልጽ የሆነ ነገር ነውና መጣራት ያለበት ነገር አለ። ምናልባትም ደግሞ ይሄ ሐሰት ቢሆንስ እውነት ከሱዳን ወጣለች የተባለው ሐሰት ቢሆንስ ምናልባት እኛን እንትናችንን ለማቆም የተደረገ ነገር ቢሆንስ? እኔና ሳሚስት እንግዲህ ያሰብናቸው ነገሮች ናቸው እነዚህ ነገሮች። እውነት እዚህ ሀገር ውስጥ ካለች መርምረን እንደርስበታለን፣ ምንም ጥያቄ የለውም። እንግዲህ ውጭ ሀገርም ከሆነች ደግሞ እያንዳንዱ ክንፏን እዚህ ያሉትን ሰዎች እየሰባበርን ባዶ እጇ እንደምናስቀራት ምንም ጥርጥር የለውም እና እነዚህ ነገሮች እንግዲህ ከሳሚም ጋር አንዳንድ መፍትሄዎችን እንግዲህ እያሰብን ያለንበት ሁኔታ ነው። ከባድ ነገር እንደሆነ ይገባናል። ምክንያቱም ከከበቡሽ ጋር የሚሰሩ ከከበቡሽ ጋር የሚተጋገዙ ሰዎች እዚህ ኢትዮጵያ ውስጥ ናቸው። እነሱ አሁን እሷ ከሀገር እንኳን የሆነት ወጣለች ቢባል እነሱ እዚህ ኢትዮጵያ ውስጥ ናቸው። ሰላም አይሰጡንም። እኛ በሰላም መቀመጥ አንችልም። ምክንያቱም እነዚህ ጠላቶቻችን ናቸው። አንዴ ከነሱ ጋር ተነካክተናል። እነሱ እኛን ካላጠፉ ዝም አይሉም። እኛም ደግሞ እነሱን ካላሳሰርን ምንተዋቸው አይሆንም እና እያንዳንዳቸውን እየለቃቀምን እንግዲህ ወደ እስር ቤት እንደምንከት ምንም ጥርጥር የለውም። እናንተም ከኛ ጎን ናችሁ። እንዲሁም አብዛኛው የኢትዮጵያ ማህበረሰብ እንግዲህ ማለት ይቻላል ከኛ ጎን ነው። እንግዲህ ያው ብሄርንበት በጣም ብዙ ትብብርን እያገኘን ስለሆነ በዚህ አጋጣሚ ሁሉንም እንግዲህ እስካሁንም ለተባበሩን ከዚህ በኋላ ለሚተባበሩን በሙሉ እንግዲህ ከልብ አመሰግናለሁ። ምክንያቱም እናንተ ናችሁ ከኛ ጎን። እኛ በራሳችን ብቻችንን ምንም የምናደርገው ነገር የለም። ምክንያቱም በየቦታው ስንሄድ እርዳታ ድጋፍ ካልተሰጠን ከእናንተ ያንን ነገር ትብብር ካላገኘን እኛ በራሳችን ብቻ የምናደርገው ነገር የለም እና ከልብ በጣም ላመሰግናችሁ እወዳለሁ። እንግዲህ እኔም ሳሚም አሁን በተለያየ በኩል እንግዲህ የተለያዩ ኬዞችን እየያዝን ያለንበት ሁኔታ ነው ያለው እና አሁን ላይ እንግዲህ ወደ እናንተም ወደ ማህበረሰቡ ችግሮች ተቀላቅለን እንግዲህ ከተሙ ካለበት ሞተን እንግዲህ ወደ ማህበረሰቡ ችግር ምንድን ነው ማንጋ ምን አይነት ችግር አለ ማንጋ ምን አይነት የተፈጸመ በደል አለ የሚለውን እንግዲህ እነሱንም እየመረመርን ያለንበት ሁኔታ ነው ያለውና ያው ከዚህ ቀደም ብዙ ጊዜ እንግዲህ ተናግሬ ያለው አሁን በጣም ብዙ ጊዜ ነው ደጋገምኩት። ይሄን ነገር ከዚህ በኋላ ምናልባት ላልመለስበት እችላለሁ። ድጋሜ የሆነ ነገር ፍንጭ ካልተገኘ ወደዚህ ማለት ስለተሙ ያለውን ነገር አላወራም ማለት ነው። አሁን እንግዲህ የተለያዩ ኬዞች አሉ። ስለነዛ ማብራሪያዎች ስለነዛ አንዳንድ ነገሮች እናወራለን ማለት ነው በዚህ ሚዲያም ቢሆን። ምክንያቱም መረጃዎች መውጣት የለባቸውም ከዚህ በኋላ ስለተሙ ጉዳይ ያለውን ነገር የሆነ ፍንጭ ላይ የሆነ እርግጠኛ የሆነ ነገር ላይ ካልደረስን ነገሮች እየተምታቱና እየተደብላለቁብን ስለሆነ ምክንያቱም ውስጥም ላይ እንግዲህ በጣም ቅርብ የሚባሉ ሰዎች ይመስለኛል እንግዲህ ብዙ መረጃ እያወጡ ያሉትና እንግዲህ ብዙ ታስታውሳላችሁ እንግዲህ ከዚህ በፊትም እንግዲህ ያደረገችንን ባልደረባችንን ተሙን ለመግደል ምን አይነት ሙከራ አድርጋ እንደነበርና ስለዚህ እንደዛ አይነት ነገሮችም ስላሉ የውስጥም ችግር ስላለ አሁን ላይ እንግዲህ እኔና ሳሚ አብዛኛውን ነገር በሚስጥር እንግዲህ እየሰራን ከምናምናቸው ባልደረቦቻችን ጋር ነገሮችን እንሰራለን ማለት ነው። የደረስንበት ነገር ደግሞ እርግጠኛ የሆነ ነገር ሲኖር ወደ እናንተ ደግሞ እናመጣና እናሳውቃችኋለን ማለት ነው። ስለዚህ የተሙንም ሁኔታ እንግዲህ እኛ ችላ የምንለው ነገር አይደለም፣ ስለ ጤንነቱ ማለት ነው። እሱንም መሀል ላይ እየመጣን ስላለበት ጤንነት ውጭም ሲሄድ ደግሞ አሁን ላይ ከውጭ ወጥተዋል ምን ብሏል እያለን ለእናንተ መረጃዎችን እናሳውቃችኋለን ማለት ነው።
ስለዚህ ያው ሳሚም እንግዲህ በዛ በኩል በተለያዩ ኬዞች ተጠምዷል። ሰሞኑንም አንዳንድ እንግዲህ ኬዞችን ይዣለሁ እና እነሱንም እንግዲህ ቶሎ መፍትሄ እያገኘን መፍትሄ የተሰጣቸው መፍትሄ እየሰጠን መፍትሄ የሌላቸውን ደግሞ ለህግ አካላቶች እያስረከብን እያንዳንዱ ነገር እንዲጣራና እያንዳንዱ ነገር እንዲመረመር መፍትሄ ወዳለው ነገር ብቻ እያመራን ችግሮችን እያስተካከልን እየሄድን ያለ ነው። ይህ ማለት እነዛን ኬዞች ስንይዝ እዚህ ጋር ያለውን ነገር ችላ ብለናል ማለት እንዳልሆነ እንድታቁልን ስለፈለግን ነው። እንግዲህ እነዚህን ነገሮች ማብራሪያ ሰጥተን ለእናንተ እያስተላለፍን ያለ ነው ማለት ነው። ያው እንግዲህ አንድ የጀመርኩት ኬዝ አለ። ከአረብ ሀገር የመጣች አንዲት ሴት ያው በሄደች ጊዜ ልጇን ጥላ ስትሄድ አሁን ስትመለስ እንግዲህ ልጇን አታት በጣም ብዙ አይነት ስቃይ እንደደረሰባት ብዙ ስቃይን አሳልፋ ብዙ መከራን አሳልፋ የነበረች ሴት ናት እና አሁንም ያ ስቃይ ሊለቀኝ አልቻለም፣ እባካችሁ እርዱኝ፣ ያለ እናንተ ሰው የለኝም ብላ እንግዲህ ወደኛ ጋር መታ እሷን ለመርዳት እሷን ለመተባበር እንግዲህ አንዳንድ ርቀቶችን እየሄድን ያለ ነው። ምናልባት ይመስለኛል ሙሉ ቪዲዮ ወደ እናንተ ተላልፎ አላለቀም እና አንዳንድ መፍትሄዎችን እንደሱም አግኝተናል። በጣም አሳዛኝ ነገር ነበር የገጠመው። አሁን ላይ ወዴት እያመራን እንዳለን ወዴት እየሄድን እንዳለን ብቻ ትንሽ ግራ የሚያጋባ ነገር ነው እና እህት በእህቱ ላይ ወንድም በወንድሙ ላይ የሚጨክንበት ጊዜ ላይ ደርሷል። አላቅም እንግዲህ ምን ልል እንደምችል። አንዳንድ ሰዎች ገንዘብ ከቤተሰባዊነት ከስጋ ይልቅ ገንዘብ የሚያስበልጡ ሰዎች አሉ። እኔ እነዚህ ሰዎች ምን ልላቸው እንደምችል አላቅም። እንግዲህ ይመስለኛልም እንግዲህ አስተዳደጋችን እንዳለ ደግሞ አንዳንድ ጥሩ ቤተሰብ አለ በጥሩ ስነ ምግባር ልጁን አሳድጎ ነገር ግን ልጁ ካደገ በኋላ የሚቀየርም አለ እና የቱ ጋር ችግር እንዳለ የቱ ጋር ችግር እንደሚሆን ግራ ገብቶናል። እስቲ እነዚህን ነገሮች እንግዲህ ከእናንተ ጋር እየሆንን መፍትሄዎችን እናመጣለን ማለት ነው። ኢትዮጵያ ጸርታ የሰላም የፍቅር እንደምትባለውም የደስታ ሀገር እንድትሆን ነው ምኞታችን እና በእርግጥ ሰዎች ነን። ሰዎች ስንሆን ደግሞ ችግር አያጣንም። ነገር ግን ምንም ቢሆን ደግሞ ሰውነት ነው መጀመሪያ የሚቀድመው። ለሰውነታችን ክብር መስጠት አለብን። ለሰውነታችን እርስ በርስ መከባበር መቻል አለብን። ምክንያቱም ሌላው ነገር በኋላ የሚከተል ነገር ነው። ገንዘብም ከሰው በኋላ የሚመጣ ነው። ምክንያቱም ሰው ከሌለ ገንዘብ ምንም ዋጋ የለውምና። ምክንያቱም እኔ አሁን ገንዘብ የፈለገ ሚሊዮን ቢኖረኝ ሰው ከሌለ ምንም በቃ በሰላም እንኳን የሚኖርበት ሁኔታ አይኖርም እና ስለዚህ ይሄ ነገር አይገባንም ይመስለኛል። አብዛኞቻችሁ እንግዲህ ታስቡታላችሁ ትረዱታላችሁ ብዬ አስባለሁ እና ምክንያቱም ሰውነት ነው ቅድሚያ መሰጠት ያለበት እንጂ ገንዘብ አይደለም። ገንዘብን እያስቀደምን እንግዲህ ብዙ አይነት ወንጀሎችን ብዙ አይነት ኃጢአቶች እየተሰሩ ነው ያሉት እና እኔ አሁን ላይ በጣም ብዙ ወንጀሎችን አይተናል። በጣም ብዙ ማለት የሚያስገርሙ በደሎችን አይተናል እና በጣም ግራ እየተጋባን በጣም እየተደናገጥን ያለንበት ሁኔታ ነው ያለው እና እነዚህ ነገሮች እንግዲህ እስቲ እኛም ደከመን ሰለቸን ሳንል እነዚህ ነገሮች ለማጥራት በደለኞች ከስተታቸው እንዲማሩ እንግዲህ ለበደላቸው ቅጣትን እንዲያገኙ እየሰራን እየለፋን ያለ ነው። ለዛም ደግሞ እናንተ ከኛ ጎን ሆናችሁ እየተባበራችሁን እና እኛን እያገዛችሁን ስለሆነ ከልብ እናመሰግናለን። እኔ ሁሌም እንግዲህ የምለው ነገር ማናችንም ቤተሰብ ይኖረናል፣ ቤተሰብ እንመሰርታለን ወደፊት። እንግዲህ ትንንሽ ብንሆንም እንግዲህ ብዙዎች ያላገባችሁ ትዳር መሰረታችሁ ህይወት ያሌላችሁ ልትኖሩ ትችላላችሁ እና ወደፊት ግን ትዳር ሲመሰረት ቤተሰብ ሲመሰረት መጀመሪያ ቅድሚያ መቅደም ያለበት ሰውነትን ማስተማር፣ ሰው መከበር እንዳለበት እነዚህን ነገሮች ይመስለኛል ብዬ ነው የማስበው። እንግዲህ እኔም ቤተሰብ አለኝ። ቤተሰቤ ውስጥ በቃ ያለው ነገር ይህንን ነው ማስተማር የምፈልገው። በእርግጥ እኛ ይህን ስላደረግን ብቻ አይደለም ፈጣሪ ከላይ ሲጨመርበት ነው። በእርግጥ ለዛም ደግሞ ከልባችን መጸለይ፣ በየትኛውም ሃይማኖት ላይ ያለን ሰዎች ብንሆን ከልባችን መጸለይ እና ከልባችን ወደ ፈጣሪያችን መመልከት ያለብን ጊዜና ሰዓት ነው ብዬ ነው የማስበው። ምክንያቱም ጊዜው በጣም የከፋና የመረረ ጊዜ ስለሆነ ለገንዘብ ቅድሚያ የሚሰጥበት ጊዜ ስለሆነ እርስ በርሳችን መተጋገዝ አለብን ብዬ አስባለሁ። እንግዲህ በዛም ጉዳይ ላይ ያሉትን መፍትሄዎችን ሰጥተናል። እንግዲህ ትንሽ ከበድ ያለ ነገር ስለሆነ ለማንኛውም ሙሉ ቪዲዮን እናንተ ትመለከቱታላችሁ ማለት ነው። ብቻ ትንሽ ግራ የሚያጋቡ አንዳንድ ነገሮችም የተከሰቱ አሉ። እነሱንም እንግዲህ ተራ በተራ ለእናንተው የምናሳውቃችሁ ለእናንተው
ሚዲያ ላይ የምናቀርብላችሁ ይሆናል ማለት ነው። በእኔም በሳሚም በኩል እንግዲህ የተለያዩ ኬዞች አሉ። እነሱን ወደ እናንተ እያስተላለፍን እያንዳንዱን ነገር እናሳውቃችኋለን። እናንተ ደግሞ ከኛ ጎን ሆናችሁ አለንላችሁ ወንድሞቻችን በርቱልን ስትሉን ለኛ ትልቅ ብርታትና ድጋፍ ነው የምትሆኑን። ስለምትሰጡን፣ ስለምታከብሩን፣ ከኛ ጎን ስለምትቆሙልን እንግዲህ ከልብ ልናመሰግናችሁ እንወዳለን። ቪዲዮቻችንን ለብዙዎች እንዲዳረስ ሼር እያደረጋችሁ እንዲሁም ደግሞ ላይክ እያደረጋችሁ ሀሳባችሁን እየሰጣችሁ እንግዲህ ብዙዎቹ እንዲመለከቱትና ብዙዎቹ እንዲማሩበት እንድታደርጉልን እንግዲህ እኛ ሁልጊዜ የምንጠይቀው ይሄንን ነው ከእናንተ የምንፈልገው ማለት ነው። እንዲሁም በጸሎታችሁ ደግሞ እንድታግዙን እነዚህን ሰዎች ፈጣሪ ይርዳቸው እያላችሁ እንግዲህ ከኛ ጎን እንድትቆሙ እንግዲህ እናንተን የምንለምናችሁ ይህን ነገር ነው ማለት ነው። ስለተሙ አዲስ ነገር ካለ ወይም ደግሞ አዲስ ጉዳይ ካለ ለእናንተ ለውድ ቤተሰቦቻችን እንግዲህ ለማሳወቅ እናንተም እንደኛው ስለምትጨነቁ ለእናንተ ለማሳወቅ ይዘን እንመጣለን ማለት ነው። ሁልጊዜም እንግዲህ እንደምንላችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮቻችንን ለብዙዎች እንድታደርሱ እንጠይቃለን ማለት ነው። ስለነበረን አብሮነት ከልብ እያመሰገንኩኝ እኔ ዮኒ ነበርኩኝ ማለት ነው። ሁልጊዜም ጸሎታችሁ አይለየን እላለሁ። እንግዲህ ቸር ቆዩልኝ።